ኢዲዮፓቲክ ኢንትራክራኒያል ሃይፐርቴንሽን ወይም ደግሞ የአንጎል ውስጥ ግፊት መጨመር በሌላ ደግሞ ሲውዶ ቲዩመር ሰረብሬ ተብሎ ይጠራል። እንግዲህ የአንጎል ግፊት መጨመር ግን ምክንያት ሳይኖረው ወይም ደግሞ እኛ ምክንያቱን ሳናውቅ የቀረ ነው ማለት ነው። ምክንያት ተብሎ የሚታሰቡት ነገሮች ደግሞ ምንድናቸው? የአንጎል ውስጥ እጢ፣ ኢንፌክሽን፣ የደም ስር መጓጎል፣ የአንጎል ደም ስር መጓጎል እና የአንጎል ውስጥ ውሃ መቋጠር። እነዚህ እንግዲህ በዋነኝነት ምክንያት ናቸው ተብሎ የሚጠቀሱ ናቸው ማለት ነው። እነዚህን እንግዲህ ምርመራ ሰርተን ሳናገኝ ስንቀር ኢዲዮፓቲክ ኢንትራክራኒያል ሃይፐርቴንሽን ይባላል ማለት ነው። በዋነኝነት ራሱን የሚገልጠው ደግሞ ከፍተኛ በሆነ ራስ ምታት፣ እይታ ብዥል በማለት እይታ ደግሞ ሁለት ሆኖ የሚታያቸውም ሰዎች አሉ ማለት ነው። በዋነኝነት ብዙ ጊዜ የሚታየው እንግዲህ ሚድል ኤጅድ የሚባሉ ሴቶች ላይ ነው፣ ግን ወንዶች ላይም ሊከሰት ይችላል። በዋነኝነት እንግዲህ የመጀመሪያው ሕክምና የሚሆነው የአንጎል ውስጥ ውሃ ምርትን የሚቀንሱ መድኃኒቶች ናቸው የሚሰጡት። የመጀመሪያው አሴታዞላማይድ ይባላል። ከዛ በተጨማሪ ያለው አማራጭ ደግሞ ቶፒራሜት የሚባል መድኃኒት ነው። የአንጎል ውስጥ ውሃ ምርትን ከመቀነስ በተጨማሪ እንግዲህ ኪሎን ለመቀነስም ይረዳል። አንዳንዴ ደግሞ ሌላ ተያይዞ ደግሞ ማይግሬን ያለባቸው ሰዎችም አንቲ ማይግሬን ኢፌክት አለው ማለት ነው።